ከሰሞኑ አጀንዳ አለ የአሰብ ወደብ ምን አልክ? ይመልሳል አብቹ ይመልሰዋል። በለመት ተጠራጠር በድርድርም ቢሆን በምንም ቢሆን አሁን እኮ ብዙ ሰዎች ያልተረዱት መከላከያ ሰራዊት ያለበት ሌቭል አያውቅም ሰው። እኔ በአካልም ይጄ ጎብኝቼ ያውቃለሁ። ይሄ ምንድነው ደብረ ዘይት ያለውን አውሮፕላን የሚነሳበት ምንድነው የሚባለው አየር ኃይል ግቢ ጎብኝቼ ያውቃለሁ። አሜሪካ ላይ ያሉት ነገሮች እኮ እኛ ጋር አሉ ጋሽ። አሜሪካ ያለው ዛሬ አሜሪካ የምትሰራው አገሯን የምትጠብቅበትን መሳሪያ የኔ ፕራይም ሚኒስተር ለአገሩ መጠበቂያ አድርጓል። ለምን? የሚያገኘውን ገንዘብ ስራ ላይ ስለሚያዩ ሌብነት ስለሌለው። ገብቷል አይደለ? ስለዚህ ያንን ያልተረዳ ሰው አቅማችንን እንደንትን ነው ሊያዩ የሚፈልገውና እኔ አንዳንዴ ሰዎች እንትን ሲሉ ይገርመኛል። ለምሳሌ ኤርትራን ብትወስድ በጀነሬተር ነው መብራት የሚበራላት። ዘንድሮ አሁንም በዚህ 2018 እንደዚህ ጀነሬተር ነው የሚበራላት። ምን አለበት ጀነሬተሩን ከአብቹ ጋር ተነጋግረህ እኮ አንተ እኛ መብራት አውጥተናልኛ መብራታችሁን ስጡልኛ እኛ ደግሞ እናንተ ደግሞ ይሄን ተጠቀሙበት ብንባባል እኮ እኔ ምን እንደምመኝ ታውቃለህ? እንደው ፈጣሪ ሰላም አድርጎት ሁሉንም ነገር ኤርትራ እንደ ኢትዮጵያ ሆና በቃ አንድ ሁነን የሆነ አንድ ክልል ምንም እኮ ማለት አይደለም። አገር ሄድ እስከ ተቀየረ ድረስ እኛ ወንድማማቾች ነን። ብዙ ኤርትራውያን ተጋብተዋል። ብዙ ኤርትራውያን በኑሮ አብረው ኑረዋል። ብዙ ኤርትራውያን በቢዝነስ ኮላቦሬት አድርገው እየሰሩ ነው ያሉት። ገብቷል አይደለ? ያንን መጥፎ ነገር ሌላውን መጥፎ ነገር ከውስጣችን አውጥተን አንድ ሆነን ሰላም ሆነን የምናስመልስበትን ነገር ብንፈጥር ጥሩ ነው። አይ ቲንክ ዛንዚባርና ታንዛኒያ ናቸው እንደ ክልል ነገር ሆና ዛንዚባር ደሴት ነገር ናት። ከዛ ደግሞ ታንዛኒያ ያለ ኦልሞስት በአንድ ፓስፖርት ምናምን ነው የሚንቀሳቀሱት። እንደዛን ነገር ቢፈጠር በቃ ሰላማዊ የሆነ ግንኙነት ታስታውሳለህ? አንዴ እኮ እሰጥሃለሁ ብሎት ነበር እኮ ይሄን ሀገር እኮ እንደ ልጄ ብዙ ነገር ነበር። ያው ያኔ ያለፈ ነገር ስለሆነ አንመልሰውም። ነገር ግን እንደዚህ አይነት ነገሮች እንዲመጡ ይሆናል ብለህ ታስባለህ? ኢትዮጵያና ኤርትራ አንድ ሀገር ይሆናሉ ብለህ ታምናለህ? አትጠራጠር። በጉልበት ባይሆን የኔ ምርጫ ትንቢት ነው። ምንድን ነው? ትንቢት አይደለም። በጉልበት ባይሆን የኔ ምርጫ ነው። በእርግጠኝነት ግን ጋሼ በሰላማዊ መልኩ ነገሮቹን ይጨርሳል። ካልጨረሰ ግን አገሬ መንሱርን በፈለገችበት ሰዓት ለመሄድ ዝግጁ ነኝ። ለምንም አሰብ ላይ አሳ ምትበላ ይመስላል ሄደ ወይ አሳ ብቻ እሬቻ ራሱ እናከብራለን እዛ ሄደን እሬቻ እናከብራለን እዛ ሄደን። ይሄ ይገርማል እንዴ አንተን? የት እሬቻ? ቀይ ባህር ላይ እሬቻ ይከበራል አንድ ቀን በሰላማዊ መልኩ። አትጠራጠር። ይሄንን እንሄዳለን ኢንሻአላህ። በዚህ ልዝጋው ትጨምራለህ? በቃ ይበቃኛል። ምንም ሌላ ስለወደ የምትለው ነገር የለም? ስለ አሰብ እናገኘዋለን። ምንም አትጠራጠር። ይሄን መመለስም አለበት ይመለሳልም። በሰላማዊ መልኩ ነው የሚመለሰው። እኔ የምፈልገው